በዓለማችን ላይ እስካሁን በ21ኛው ክፍለ ዘመን የሚገኙ ሰው በላ ነገዶች፣ ሳይንስ የደበቃቸው አስፈሪ ፍጥረቶች፣ ድብቅ ሲኦሎች የት ይገኛሉ? አሁን የምነግራችሁ ለማመን ከብዷችሁ ላባችሁ ሊፈስ ይችላል። እስኪ ቆም ብላችሁ አስቡ። በዚህ በሰለጠነ ዓለም በቴክኖሎጂ በረቀቀ ክፍለ ዘመን ሰው ሰራሽ ኢንተለጀንስና የጠፈር ጉዞ በናኘበት ዘመን አሁንም ድረስ የሰውን ሥጋ እንደ ምግብ የሚመገቡ ደምን የሚጠጡና አጥንትን ለጌጥ የሚጠቀሙ ነገዶች በዓለማችን ላይ መኖራቸውን በነግራችሁ ምን ይሰማችኋል? ይህ ተረት ተረት አይደለም። ዛሬ የምወስዳችሁ ወደ ካርታዎች መጨረሻ ነው። ብርሃን ወደማያውቃቸው፣ ሕግ ወደማይገዛቸውና የሰው ልጅ ስልጣኔ ድምፅ ወደማይሰማባቸው ገሃነማዊ ደኖች ውስጥ በጥልቀት እንገባለን። ጤና ይስጥልኝ የፋክት ዴይሊ ተከታታዮች፣ ዛሬም አስገራሚ ምስጢር ይዘንላችሁ መጥተናል። ወደ ታሪኩ ከመግባታችን በፊት ግን እንዲህ ያሉ መረጃዎች በየቀኑ እንዲደርሷችሁ አሁኑኑ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ ሁኑ። ቤተሰብ ስለሆኑ እናመሰግናለን። አሁን ወደ አስፈሪው ጉዞ እንቀጥል። የዛፍ ላይ ነዋሪዎቹና የካካዋ በቀል። ወደ መጀመሪያውና እጅግ አስፈሪው ነገድ እንሄድ። በኢንዶኔዥያ ፓፓዎ ግዛት ውስጥ የሚገኙ ኮሮዋይ ነገዶች ናቸው። እነዚህ ሰዎች እስከ 1970ዎቹ ድረስ ከዓለም ጋር ምንም አይነት ግንኙነት አልነበራቸውም። እንዲያውም ከእነሱ ውጭ ሌላ የሰው ዘር አለ ብለው አያምኑም ነበር። ለመጀመሪያ ጊዜ ነጭ ሰው ሲያዩ መናፍስት መጡብን ብለው ነበር የደነገጡት። ኮሮዋዮቹም የሚኖሩት እስከ 35 እና 50 ሜትር ከፍታ ባላቸው ግዙፍ ዛፎች ላይ በሚሰሯቸው ቤቶች ውስጥ ነው። ይህንን የሚያደርጉት ከመሬት ካሉ ጠላቶቻቸው ለመሸሸግ ብቻ ሳይሆንም ከክፉ መናፍስት ለመራቅ ነው። ነገር ግን ትልቁ ድንጋጤ እዚህ ጋር ነው። ኮሮዋይ ካካዋ የሚባሉ ምስጢራዊና አሰቃቂ እምነት አላቸው። አንድ የነገዱ አባል በድንገት ከታመመ ወይም ከሞተ ምክንያቱ በሽታ ሳይሆን ካፑዋ የተባለ ጠንቋይ ወይም ሰይጣን በውስጡ ገብቶ ሥጋውን ስለበላው ነው ብለው ያምናሉ። ታዲያ በቀላቸው ምንድን ነው? ያ የታመመው ሰው ከመሞቱ በፊት በውስጡ ያለው ካፑዋ እገሌ ነው ብሎ የጠየቀውን ሰው የነገዱ አባላት አድነው ይይዙታል። ከዛም ያለምንም ርኅራኄ ገድለው ሥጋውን ለነገዱ አባላት ያከፋፍላሉ። ለነሱ ይህ ግድያ አይደለም፣ የሰው ሥጋ መብላትም አይደለም። ይልቁንም ያንን ሰው በአምሳል የመጣውን ሰይጣን መበቀልና ማጥፋት ነው። ይህ ሥርዓት በወንዶችም በሴቶችና በልጆች ጭምር የሚተገበር ነው። ሥጋው ይበስላል። አንጎሉና የውስጥ ክፍሎቹ ደግሞ እንደ ትልቅ ስጦታ ይቆጠራሉ። ፖል ራፋኤል የተባለ አውስትራሊያዊ ጋዜጠኛ በ2006 ወደ እነዚህ ሰዎች ዘልቆ በመግባት ይህንን አሰቃቂ እውነት ለዓለም ይፋ አድርጓል። ዛሬም ቢሆን በዚያ ድቅድቅ ጫካ ውስጥ የሰው ሥጋ መብላታቸውን ስለማቆማቸው እርግጠኛ የሆነ ማስረጃ የለም። ከጫካ ወጥተን ወደ ሂንድ የጋንጀስ ወንዞች ዳርቻ እንጓዝ። እዚህ ጋር የምናገኛቸው ሰዎች እንደ ኮሮዋይ ከስልጣኔ የራቁ አይደሉም። ይልቁንም በከተማው አቅራቢያ የሚኖሩ አጎሪ የተባሉ መነኩሳት ናቸው። አጎሪዎች በዓለም ላይ ካሉ እጅግ አወዛጋቢና አስፈሪ መናፍሳውያን መካከል ይመደባሉ። የእነሱ እምነት በንጹሕና በቆሻሻ መካከል ልዩነት የለም የሚል ነው።
ይህንን ለማረጋገጥ ደግሞ በጋንጀስ ወንዝ ላይ ተንሳፈው የሚመጡትን የሞቱ ሰዎችን አስክሬን አውጥተው ይበላሉ። አዎ አልሰማችሁም፣ ጥሬ የሰው ሥጋ ይበላሉ። የሰውን የራስ ቅል እንደ መጠጫ ሳህን ይጠቀማሉ። ከሰው አስክሬን የተገኘን አመድ በሰውነታቸው ላይ ይቀባሉ። አጎሬዎች ይህንን የሚያደርጉት ሰውን ለመጉዳት ወይም ለመግደል አይደለም። ይልቁንም ከፍርሃት ነፃ ለመሆንና ወደ አምላካቸው ወደ ቪቫ ለመቅረብ እንደሆነ ይናገራሉ። የሰው ሥጋ በመብላት የሕይወትና የሞትን ምስጢር እንረዳለንም ይላሉ። በአሁኑ ሰዓት በህንድ መንግሥት ይህ ድርጊት በይፋ የተከለከለ ቢሆንም በቫራናሲ አካባቢ ግን አሁንም በድብቅ እንደሚተገበር ይነገራል። እነዚህ መነኩሳት በአደባባይ ሲታዩ በሰው አመድ ተለቅልቀውና ሰውን አጥንት አንጠልጥለው ነው። ይህ ደግሞ ለማንኛውም ተመልካች እጅግ አስፈሪ እይታ ነው። አሁን ደግሞ ወደ ደቡብ አሜሪካ አማዞን ግዙፍ ደን እናምራ። እዚህ ደግሞ ያኖማሚ የተባሉ ነገዶችን እናገኛለን። እነዚህ ሰዎች እንደ ሌሎች ሰውን አድነው አይበሉም። ነገር ግን ካዩት በኋላ ወይኔ የሚያሰኝ አስደንጋጭ ሥርዓት አላቸው። ይህ ሥርዓት ኢንዶ ካኒባሊዝም ይባላል። አንድ የቤተሰብ አባል ሲሞት አስክሬኑን ወዲያውኑ አይቀብሩትም። ይልቁንም አቃጥለው አመዱን ያስቀምጣሉ። ከዛም ከጥቂት ጊዜ በኋላ ያንን የሟች አመድ ከሙዝ ጋር በመቀላቀል ገንፎ ሰርተው የሟች ዘመዶች በሙሉ ይበሉታል። ይህ ለነሱ ትልቅ ፍቅርና ክብር ነው። የሟች ነፍስ በውስጣቸው ለዘላለም ትኖራለች የሚል እምነት አላቸው። አመዱን ካልበላ ነው ግን ነፍሱ በጫካ ውስጥ ትቅበዘበዛለች ብለው ያስባሉ። አስቡት፣ የገዛ ወላጆን ወይም ልጆን አመድ ከምግብ ጋር ቀላቅለው ሲበሉ። የያኖማሚዎች ግን ይህ የመጨረሻው የክብር መገለጫ ነው። ይህ ሥርዓት በነገዱ ውስጥ ትልቅ ሥነ ሥርዓት የሚከናወንበት ሲሆን መላው የነገዱ አባላት ተሰብስበው አልቅሰውና ዘፍነው አመዱን ይካፈላሉ። በዚህ መንገድ የሟቹን ጥንካሬና መንፈስ እናገኛለንም ብለው ያምናሉ። በመጨረሻም በዓለም ላይ እጅግ አደገኛ ወደሆነው ስፍራ እወስዳቸዋለሁ። በህንድ ውቅያኖስ የሚገኘው ኖርዘረን ሰንቲኒል ይባላል። እዚህ የሚኖሩት ሰዎች ከ60 ሺህ ዓመታት በላይ ምንም አይነት የውጭ ሰው አይተው አያውቁም። ማንም ወደ እነሱ ደሴት እንዲመጣ አይፈልጉም። በ2018 ጆን አል ቻው የተባለ አሜሪካዊ ሚስዮናዊ ሊሰብካቸው ወደ ደሴቲቱ አቀና። ነገር ግን ገና የባህር ዳርቻውን እንደረገጠ በፍላጻ ወቅተው ገደሉት። አስክሬኑን ደሴቱ ላይ ጎትተው ሲወስዱት ሰንተኖሎች ሰውን ይበላሉ ወይስ አይበሉም የሚለው ጥያቄ ግን እስካሁን መልስ አላገኘለትም። ምክንያቱም ወደ ደሴቲቱ ሂዶ በሕይወት የተመለሰ አንድም ሰው የለም። የህንድ መንግሥትም ማንም ሰው ወደ ደሴቲቱ እንዳይቀርብ በሕግ ከልክሏል። ይህ ቦታ በዓለማችን ላይ ያለ ብቸኛው ያልተነካ የሰው በላዎቹ ደሴት ሊሆን ይችላል ተብሎ ይገመታል። በ2004 በደረሰው የሱናሚ አደጋ ጊዜም የህንድ መንግሥት እርዳታ ለመስጠት ሄሊኮፕተር ሲልክ ነገዶቹ በሄሊኮፕተሩ ላይ ወስፈንጠሩ ወይም ቀስት ሲያስፈነጥሩ ታይተዋል። ይህ የሚያሳየው ስልጣኔ ምን ያህል እንደሚጠሉና የገዛ ራሳቸውን አስፈሪ ሕግ እንደሚያከብሩ ነው። በዚህ ዙሪያ ላይ እንኳ ወደፊት አንድ ራሱን የቻለ
ሙሉ ቪዲዮ ይዤላችሁ እመጣለሁ። ከነዚህ አስፈሪ ነገዶች ታሪክ የምንረዳው አንድ ነገር አለም። ዓለማችን እኛ እንደምናስባት የተገለጠችና የታወቀች አይደለችም። በሰለጠነው ዓለም ጥላ ስር አሁንም ድረስ የሰው ልጅ እጅግ ጥንታዊና አስፈሪ ባህሉን ይዞ የቀጠለባቸው ስፍራዎች እንዳሉ ነው። የሰው ሥጋ መብላት በብዙዎች ዘንድ እንደ ታላቅ ወንጀልና ርኩሰት ቢቆጠርም ለእነዚህ ሰዎች ግን የሕይወት ዋስትና፣ የእምነት መገለጫ ወይም የፍትሕ መንገድ ነው። ሳይንስና ዘመናዊ ዓለም እነዚህ ሰዎች እንዴት ሊያያቸው ይገባል? መልሱን በኮሜንት አስቀምጡልኝ። ውድ ተመልካቾቻችን ዛሬው ቆይታችን ይህንን ይመስል ነበር። ጊዜያችሁን ሰጥታችሁ አብራችሁኝ ስለቆያችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ በማድረግ ድጋፋችሁን ግለጹልኝ።